በኢትዮጵያ ያለው የኢንቨስትመንት እንቅስቃሴ በየጊዜው በሚቀያየሩ የሀገር ውስጥና የውጭ ሁኔታዎች ምክንያት ከፍተኛ ለውጦችንና መዋቅራዊ ሽግግሮችን እያስተናገደ ይገኛል። ከዚህ ቀደም መንግስት መራሽ በነበረው የኢኮኖሚ ስርዓት ፈንታ አሁን ላይ የግል ባለሀብቱን ሚና ወደ ማስፋትና ቁልፍ የኢኮኖሚ ዘርፎችን ለውጭና ለሀገር ውስጥ የግል ዘርፍ ክፍት ወደ ማድረግ የሚያደላ አቅጣጫ ተግባራዊ የሆነ ይገኛል። በዚህ የኢንቨስትመንት ሽግግር ውስጥ ካሉት ዋነኛ ለውጦች አንዱ የኢንዱስትሪ ፓርኮች መዋቅር ወደ ልዩ ኢኮኖሚ ዞኖች መሸጋገሩ ነው። ይህ መዋቅራዊ ለውጥ መሬት ላይ መውረዱን ከሚያሳዩ ግዙፍ ማረጋገጫዎች መካከል ደግሞ በኦሮሚያ ክልል ምስራቅ ሸዋ ዞን በሞጆና ቢሾፍቱ አካባቢ እየለማ የሚገኘው የገዳ ልዩ ኢኮኖሚ ዞን ግንባር ቀደሙ ነው። ገዳ ልዩ ኢኮኖሚ ዞን ከቀጥታ የውጭ ኢንቨስትመንት ጋር ተያይዞ ከፍተኛ ትኩረት የሳበ ስትራቴጂያዊ የኢኮኖሚ ማዕከል ነው። ፕሮጀክቱ ኢትዮጵያን ከአፍሪካ ፈጣን የኢኮኖሚ እድገት ካላቸው ገቢዎች ጋር ለማስተሳሰርና ሰፊ የስራ ዕድል ለመፍጠር ታቅዶ የተመሰረተ ነው። በአሁኑ ወቅት 24000 ሄክታር መሬት ላይ ያረፈው ይህ ዞን ዘመናዊ ኢንዱስትሪዎችን፣ የመዝናኛ ማዕከላትን፣ ወደ ውጭ ገበያ የሚላኩ ምርቶች የማምረቻዎችንና ነፃ የንግድ ቀጠናን የያዘ ነው። የገዳ ልዩ ኢኮኖሚ ዞን በኢንቨስትመንት ሳቢነቱና በስራ ዕድል ፈጠራ አቅሙ ትልቅ ተስፋ የተጣለበት ሜጋ ፕሮጀክት ሲሆን በአምስተኛው የኢንዱስትሪ አብዮት ዘመን የዓለም ገበያ የሚፈልጋቸውን የላቁ ምርቶች በማምረት የሀገሪቱን የወጪ ንግድ ገቢ ማሳደግ፣ ለበርካታ ወጣቶች ዘላቂ የስራ ዕድል መፍጠርና የቴክኖሎጂ ሽግግርን ማፋጠን አዳዲስ ኢንቨስተሮችን ከመሳብ ባለፈ አምራችነትን፣ ተወዳዳሪነትንና ብልጽግናን ማረጋገጥ ዋናኛ ዓላማው አድርጓል። ባለሀብቶች የሚያጋጥማቸውን የአገልግሎት መዘግየት ለማስቀረት በኢኮኖሚ ዞኑ የአንድ መስኮት አገልግሎት ተደራጅቷል። ይህም ባለሀብቶች እንደ የንግድ ፈቃድ፣ ቪዛ፣ የጉምሩክና የቴክኖሎጂ አገልግሎቶችን በአንድ ማዕከል በፍጥነት እንዲያገኙ በማድረግ ረገድ ቢሮክራሲን በእጅጉ ያቃልላል። በኢኮኖሚ ዞን ውስጥ ቅድሚያ የሚሰጣቸው ዋነኛ የኢንቨስትመንት ዘርፎች የማኒፋክቸሪንግ ማለትም ጨርቃጨርቅ፣ ቆዳና መድኃኒት፣ ከዛ ባሻገር የግብርና ማቀነባበሪያ፣ የሎጂስቲክስና ትራንስፖርት እንዲሁም የቴክኖሎጂና የአይሲቲ ልማት ላይ ሲሆን የልማት ፕሮጀክቱ ከአካባቢው ማህበረሰብ ጋር በጋራ ለመበልጸግ ትኩረት ሰጥቶ እየሰራ ይገኛል። በዚህ መሰረት መሬታቸውን ለሚያስተላልፉ የአካባቢው አርሶ አደሮች ተገቢው የካሳ ክፍያ ከመሰጠቱ ባለፈ ራሳቸው ወይም ልጆቻቸው በኢኮኖሚ ዞን ውስጥ በሚፈጠሩ የስራ ዕድሎች ላይ የቅድሚያ ተጠቃሚ ዕድል እንዲያገኙ እንዲሁም አርሶ አደሮቹ የግብርና ምርቶቻቸውን በቀጥታ በዞኑ ለሚገኙ ፋብሪካዎች የሚያቀርቡበት የተመቻቸ የገበያ ትስስር ይፈጠርላቸዋል። በሀገሪቱ የተገነባ የሚገኘው ስትራቴጂካዊ የኢንቨስትመንት ዞን የውጭና የሀገር ውስጥ ባለሀብቶችን ለመሳብ የሚያስችሉ በርካታ የህግ፣ የፋይናንስ አሰራር ማበረታቻዎችን አሰናድቷል። እስካሁን ባለው ልዩ ኢኮኖሚ ዞኑ ከ115 በላይ አምራቾችን ለመቀበል ፈቃድ የሰጠ ሲሆን ከ1 ቢሊዮን ዶላር በላይ ኢንቨስትመንትም መሳብ ችሏል። ልዩ የኢኮኖሚ ዞኑ እስካሁን ባለው ከ10000 በላይ ለሚሆኑ ሰዎች የስራ ዕድል የፈጠረ ሲሆን በቀጣይ 5 ዓመታት ውስጥ ከ35000 በላይ የስራ ዕድል ለመፍጠር አቅዶ እየሰራ ይገኛል። የገዳ ልዩ ኢኮኖሚ ዞን ለባለሀብቶች ምቹና ትርፋማነት የኢንቨስትመንት መዳረሻ፣ ለሀገሪቱ ደግሞ በሚሊዮን የሚቆጠሩ ወጣቶች የስራ አጥነት ችግር የሚቀርፍና የኢኮኖሚ መዋቅሩን የሚያዘምን ግዙፍ ልማት ነው።